የተረጋጋ ሀገር እንዲኖረን ሰላም ያለው ሀገር ምክንያቱም ሰላም ካለ እኛ ሰላም ሲኖር ነው እኛ በሰላም ምንሰራው ሰርተን ወተን በሰላም መንገባው ከቤተሰብ ጋር ከሁሉም ጋር ፍቅር ሆነን የምንኖረው ሰላም ሲኖር ነው ስለዚህ በቃ ምርጫውም በፍቅር በሰላም ሀገር ሰላም ከሆነ እኔም አሁን ሰው ቤት ነው የምሰራው ከሰው ቤት ወጥቼ የራሴን ነገር የምጀምርበት ምክንያት የሚኖረው ሀገር ሰላም ሲሆን ነው ስለዚህ ሰላም የሰፈነችባት ኢትዮጵያ እንድትኖር ፈልጋለሁ መምረጥ ያን ዜጋ መብቱም ነው ብዬ ነው የማስበው እንግዲህ ይሆንና ሊመራናል ብለን ያሰብነውን ሁሉም ይመርጣል ግን ምርጫ መምረጥ አለብን ለወደፊታችን ለነጋችን እንግዲህ ምርጫው በሰላም የሚሆን ይሁንልን ሰላም ይለፍልን የመጀመሪያ አውጥቻለሁ እንደ እናቶይ ሁሉም አውጥቷል ግንቦት 24 ህዝቡ ወጥቶ ድምጽ እንዲንሰጥ ተዘጋጅተን ተቀምጠናል ሁሉም ፓርቲዎችን እያሳወቁ ነው ያው በቃ የሚመርጠው ያው የራሱ አውቆ የመመረጥ ማለት ነው ያው ያወቀ ነው አሁን ያቀባበለው ሰዓቱ ሄደን ቤተሰቦቻችን ይዘን ለማምረጥ ያው ተነስተናል ሀገራዊ ምርጫ በየ5 አመቱ እንደሚካሄድ ከቀድሞ ጀምሮ ይታወቃል ስለዚህ አሁን ባለው ሀገራዊ ምርጫ ከቅስቀሳ አኳያና ካርድ ከማውጣት አኳያ ጀምሮ ህዝቡ ያለው ንቅናቄ ተሳትፎ ያደረገ ነው ያለው የካርድን በሰላም አውጥቶ ያው ለመምረጥ ዝግጁ እንደሆነ ነው የምናየው ዙሮ አንድ ሀገር የሚኖረው በመንግስት ሲሆን ይሄን በምርጫ ነው ለመምረጥ ሁሉም በጉጉት ነው ያለው ተትንሽ እስከ ትልቅ ቢያንስ ከ18 አመት በላይ ያለ መራጭ ነው አይደለ ሁሉም አሁን ለመምረጥ በጉጉት ላይ ነው ያለው የመጀመሪያው ነው የካርድ ያወጣሁት እስቲ ደርስልኝ ድረስ በጣም በጉጉት ነው የምጠብቀው ስለዚህ ወረዳችን ደህና ነው በትግል ነው ዙሪያውም አወናባጆች ምናምን ቢቀርቡም እየተከላከሉ ነው መከላካዩም ደህና ነው አስተዳደሩም ደህና ነው እግዚአብሔር ይመስገን ያቺ ቀን ስተርሳ እስከምንመርጥ ድረስ እየቸኮልን ነው